ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ጀምሩ። ታሪኩ የሚጀምረው ወደፊት በሚመጣው ዓለም ውስጥ ነው። ዓለማችን አደጋው በሚባል ምስጢራዊ ኃይል እየተጠቃች ነች። ይህ ኃይል ሰዎች በየቀኑ እንዲጨነቁና እንዲፈሩ በማድረግ የዓለምን ኢኮኖሚና ሰላም እያደፈረሰ ይገኛል። ሬኒ ማንበብ የሚወድና ብልህ የቲም ኦርፋን ልጅ ነው። በትምህርቱ ጎበዝ በመሆኑ ሌሎች ልጆች ያሾፉበታል። ብቸኛዋ መካሪው የታሚል ቋንቋ መምህሩ ሚስ ፔሩማል ናት። አንድ ቀን ቦትራይት አካዳሚ ለሚባል ታዋቂ ትምህርት ቤት የሚሰጥ የነፃ ትምህርት ዕድል ፈተና እንዳለ ነገረችው። ሬኒ በችሎታው ቢጠራጠርም መምህሯ ግን እርሱ እንደሚገባው አበረታታችው። በማግስቱ ወደ ፈተናው አዳራሽ ሄደ። ፈታኛ ነምበር 2 የምትባል ጥብቅ ሴት ነች። ፈተናው ላይ የቀረቡት ጥያቄዎች እጅግ እንግዳ ነበሩ። ለምሳሌ ከከፍታ ላይ የሚወድቁ ዝሆንና ላሟን ለማዳን ዕድል ቢኖርህ የትኛውን ታድናለህ የሚል ነበር። ሬኒ ዝሆኑን አድናለሁ፣ ምክንያቱም ዝሆኑ የላሟን አወዳደቅ ሊያቀለለትና ሁለቱም ሊተርፉ ይችላሉ ብሎ መለሰ። የመጨረሻው ጥያቄ ደፋር ነህ የሚል ነበር። እርሱም እንደዚያ ይመስለኛል ሲል መለሰ። ፈተናው ሲያልቅ ነምበር 2 ወረቀቶቹን አረመች። ከዚያም ወደ ሁለተኛው ዙር ያለፈው ተማሪ ሬኒ ብቻ መሆኑን በይፋ አወጀች። ሬኒ ወደ ሁለተኛው የፈተና አዳራሽ ሲያመር ሮንዳ የተባለች ልጅ እርሳስዋ በስህተት ወደ ፍሳሽ ቧንቧ ውስጥ ይወድቅባታል። ጓደኛዋ አጥላው ስትሄድ ሬኒ ግን ሊረዳት ቆመ። የፈተናው ሰዓት እየደረሰ ቢሆንም እርሳሱን ለሁለት ሰብሮ አንዱን ሰጣት። እሷም ምስጋናዋን ለመግለጽ በፈተናው ወቅት መልሶቹን እንደምታሳየው ቃል ብትገባለትም ሬኒ ግን በሐቀኝነት ፈቃደኛ አልሆነም። ፈተናው ሲጀመር ጥያቄዎቹ እጅግ አስቸጋሪ ነበሩ። ሮንዳ ግን በግማሽ ሰዓት ውስጥ ጨርሳ መልሶቹን የያዘ ወረቀት ለሬኒ ወረወረችለት። ሬኒ ቢቸገር እንኳ ወረቀቱን ሊነካው አልፈለገም። ጥያቄዎቹን በጥሞና ሲመለከት ግን አንድ አስደናቂ ነገር ተረዳ። የአንደኛው ጥያቄ መልስ በመጨረሻው ጥያቄ ውስጥ ተደብቋል። በዚህ መልኩ ሁሉንም መልሶች ከጥያቄዎቹ ውስጥ አውጥቶ ፈተናውን በብቃት አጠናቀቀ። ውጤቱ ሲገለጽ ሬኒ ብቻ ማለፉ ተነገረው። ከዚያም ስቲኪ ዋሽንግተን የተባለ ሌላ ተማሪ መጣ። ስቲኪ ያየውን ነገር የማይረሳ ልዩ ተሰጥቶ ያለው ልጅ ነው። ሁለቱ ሲነጋገሩ ሁለቱም ፈተናው ከመጀመሩ በፊት ያቺን እርሳስዋ የጠፋባትን ልጅ እንዳገኟት ተረዱ። ያኔ ነው እውነቱ የበራላቸው። ያቺ ልጅ ሆን ተብሎ የተላከች ፈታኝ ነበረች። እውነተኛው የፈተናው ዓላማ የልጆቹን ታማኝነት፣ ደግነትና ሐቅን የትነፈተን እንጂ የትምህርት እውቀታቸውን ብቻ አልነበረም። ቡድኑን የተቀላቀለችው ኬት ናት። እሷ ሁልጊዜ ቀይ የቁሳቁስ ባልዲዋን የማትለቅ ፈጣንና ደፋር ልጅ ናት። ቀጥሎም ክሪስታና ዲዊ የተባሉ ተማሪዎች መጡ። የሚቀጥለው ፈተና የሚሊጋን ፈተና ነበር። ፈተናውም ጥቁር ወይም ነጭ ካሬዎችን ሳትረግጡ ክፍሉን እለፉ የሚል ነበር። 1 ክሪስታ ይህ ማይቻለው ብላ ጥያቄውን ባለመቀበሏ ወዲያውኑ ተባረረች። 2 ዲዊ በአትሌቲክስ ችሎታው ግድግዳውን ተደግፎና እየዘለለ አለፈ። 3 ኬት ከባልዲዋ ውስጥ ገመድ አውጥታ በማሰር በሰርከስ ውስጥ በነበራት ልምድ በገመድ ላይ ተራምዳ አለፈች። 4 ስቲኪ ጥያቄውን በጥልቀት ሲመረምር በእግራችሁ አትርገጡ የሚል እንደሆነ ተረዳ። ስለዚህ በእጆቹና በእግሮቹ እንደ እንስሳ እየተሳበ አለፈ። 5 ሬኒ ለረጅም ጊዜ ካሰበ በኋላ በቀጥታ እየተራመደ አለፈ። እንዴት እንደሆነ ሲጠየቅ ወለሉ ላይ ያሉት ቅርጾች ርዝመታቸው ስለሚለያይ ካሬዎች ሳይሆኑ 4 ማዕዘኖች ናቸው፣ ስለዚህ በቀጥታ መራመድ ይቻላል ብሎ በመመለስ ሁሉንም አስደነቀ። ልጆቹ ወደ ቤተ መንግስቱ እንዲገቡ ተደረገ። ሮንዳ በድጋሚ ተገልጣ ቀጣዩ ፈተና በላብራቶሪ ሜዝ ውስጥ አልፎ ሁለተኛ ፎቅ ላይ ያለውን ደወል መደወል እንደሆነ ነገረቻቸው። ይህንን አይናችሁን ጨፍናችሁ መስራት ትችላላችሁ የሚል ፍንጭ ሰጠቻቸው። 1 ስቲኪ ፍንጩን በቁም ነገር በመውሰድና ድንቅ የማስታወስ ችሎታውን በመጠቀም አይኑን ጨፍኖ መንገዱን አገኘው። 2 ኬት እንደተለመደው ከሳተኖቲ በማሰብ የህንፃውን የአየር ማስተላለፊያ ቬንት ተጠቅማ ወደ ላይ ወጣች። 3 ዲዊ ስቲኪን ተከትሎ በመሄድና ደረጃው ላይ ሲደርስ ስቲኪን በመግፋት ቀድሞ ደወለ። 4 ሬኒ በበሩ ላይ ያሉት ምልክቶች የአይነ ሱራን ጽሑፍ ብሬይል መሆናቸውን ተረዳ። ሬኒ ደረጃው ላይ ሲደርስ የተገፋውን ስቲኪን ረዶ አነሳው። በመጨረሻም ሬኒ፣ ስቲኪ እና ኬት ደወሉን በጋራ በአንድ ላይ በመደወላቸው ሶስቱም አሸነፉ። ዲዊ ግን በክፉ ባህሪው ተባረረ። እዚያም የፈተናው አቀነባባሪ ከሆኑት ሚስተር ኒኮላስ ቤኔዲክት ጋር ተገናኙ። ወዲያውም አራተኛዋና ትንሿ አባል ኮንስታንስ ተቀላቀለቻቸው። ኮንስታንስ በጣም ግትርና የምትፈልገውን ብቻ የምታደርግ ልጅ ናት። ፈተናውን ያለፈችውም ጥያቄዎቹ ስህተት ናቸው ብላ በመሰረዝ የተከለከሉ እርሳሶችን በብዛት በመያዝ እና ላብራቶሪውን ከመስራት ይልቅ ሳንድዊች እየበላች በመዝናናት ነበር። በመጨረሻም ሚስተር ቤኔዲክት እውነቱን ተናገሩ። የተመረጣችሁት ለነፃ ትምህርት አይደለም፣ ዓለምን ከጭንቀት ለማዳን ለሚስጥር ተልእኮ ነው አሏቸው። ልጆቹ በሰሙት ነገር ደነገጡ።
ሚስተር ቤኔዲክት የዓለምን ሕዝብ ለጭንቀት የዳረገውን ሚስጥር ይፋ አደረጉ። በዓለም ዙሪያ በሚገኙ ቴሌቪዥኖችና ሬዲዮዎች አማካኝነት ንቃተ ህሊናን የሚቆጣጠሩ መልእክቶች እየተሰራጩ መሆኑን ገለጹ። ሰዎች የሚሰሙት መደበኛውን ድምፅ ቢሆንም ከጀርባው ግን በሰው ጆሮ የማይሰማ ዝቅተኛ ድግግሞሽ ያለው አስፈሪ መልእክት ተደብቋል። የሰው ልጅ አእምሮ ይህንን ድምፅ ስለሚቀበለው ሰዎች ሳያውቁት በጭንቀትና በፍርሃት እንዲታመሱ ያደርጋቸዋል። ሚስተር ቤኔዲክት ለ1 ዓመት ባደረጉት ምርመር ይህ ምልክት የሚመጣው አንድ የልጆች ትምህርት ቤት ከሚገኝበት ደሴት መሆኑን አረጋግጠዋል። ወደዚያ ደሴት ሰርገው መግባት የሚችሉት ልጆች ብቻ በመሆናቸው እነዚህ 4ቱ ብልህ ልጆች ተመረጡ። ሚስተር ቤኔዲክት ልጆቹ ፈቃደኛ ካልሆኑ የመተው መብት እንዳላቸው ቢነግሯቸውም 4ቱም ዓለምን ለማዳን ተስማምተው ስልጠናቸውን ጀመሩ። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው።